አደርቃለሁ፣ ደግሞ ከፍ አደርጋለሁ። ከዚህ በኋላ በሚኖረን እንቅስቃሴ ሁሉ እጅ ከፊታችን እንድትወጣ እንጸልያለን። ክብር ላንተ ይሁን። እንደቆምን የእግዚአብሔር ቃል እናነባለን። ከማርቆስ ወንጌል እንደቆምን ዛሬ ማካፍላችን የእግዚአብሔር ቃል ከማርቆስ ወንጌል ምዕራፍ 2 ላይ ሁላችን መጽሐፍ ቅዱሳችሁ ታወጣላችሁ። እግዚአብሔር በእውነት ነግራችኋለሁ። ዛሬ ማለዳ በልክ ይናገራል። እግዚአብሔር ሳይነካው እግዚአብሔር ሳይጎበኘው የሚወጣ አንዳች ሰው እዚህ ጉባኤ ውስጥ የለም። እኔ አረጋግጥላችኋለሁ፣ እንደ አመጣጣችሁ አትመለሱ። በልዩ መንፈስ ትመለሳላችሁ፣ በልዩ ክብር ትመለሳላችሁ። የአምላክ ረድኤት በእናንተ ላይ ይሆናል። ማርቆስ ወንጌል ምዕራፍ 2 ከቁጥር 1 እስከ 12 አነባለሁ። በጌታችን በኢየሱስ ክርስቶስ ስም አነባለሁ። ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። በቤት እንደሆነ ተሰማ። በደጅ ያለው ስፍራ እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቃሉንም ይነግራቸው ነበር። አሜን ትላላችሁ? ቃሉንም ይነግራቸው ነበር። 4 ሰዎች የተሸከሙትን ሽባ አመጡለት። 4 ሰዎች የተሸከሙትን ሽባ አመጡለት። ለማ ለኢየሱስ። ስለዚህ ሕዝቡን ብዛት ወደ እርሱ በማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣራ አነሱ። ነደው ሽባው የተኛበትን አልጋ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየልህ አለ። ጻፍቶችም አንዳንዶች በዚያ ተቀምጠው ነበር። በልባቸው ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ የሚችል ማን ነው ብለው አሰቡ። ብለውናል። ማሰብ መብታቸው። የልብን ሐሳብ የሚያውቅና የሚመረምር ግን ወዲያው ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲህ አላቸው፣ በልባችሁ ይህንን ስለምን ታስባላችሁ? ሽባውን ኃጢአትን ተሰረያለች ከማለት ወይስ ተነሳና አልጋን ተሸከም ሂድ ከማለት ማናቸው ይቀላል? ማን ነው ቀላል? የትኛው ነው የሚቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ ሽባውን አንተ እልሃለሁ ተነሳ፣ አልጋን ተሸክምና ወደ ቤት ሂድ አለ። ተነስቶ ወዲያው አልጋውን ተሸከመ፣ በሁሉም ፊት ወጣ። ስለዚህ ሰዎች ሁሉ ተገረሙና እንዲህ ያለ ነገር እንዲህ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ። እንጸልያለን። እንዲህ ያለ ከቶ አላየንም። ዛሬ እግዚአብሔር ያላያችሁትን ነገር በሕይወታችሁ ያደርጋል። እንደዚህ አይነት ከቶ አላየንም። ቃል ባርክልን። በዚህ ቅዱስ ቃል ውስጥ ያለውን የልብህን ሐሳብ እንድትገልጥልን በኢየሱስ ስም እንጸልያለን። እግዚአብሔር ሆይ በዚህ ቃል ውስጥ በመንፈስ ቅዱስ ኃይል እንድታስተምረን እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ እግዚአብሔር ሆይ ለዚህ ሰው ረድኤትን እንዳረግ፣ ምሕረት እንዳረግ፣ ይቅርታ እንዳረግ ዛሬም ለዚህ ለተሰበሰብነው በፊት ላለነው በቤት ለተቀመጥነው ቃል እንድንሰማ ወደ አደባባዮች ለመጣ ነው ቃል እንድትናገር ፈውስ እንድታረግልን በኢየሱስም እንጸልያለን። እግዚአብሔር ሆይ እንባርካለን፣ ደግሞ ከፍ ከፍ እናደርጋለን በኢየሱስ ክርስቶስ በጌታችን ስም እግዚአብሔር ያክብራል።
ወዲያው በኢየሱስ ስም የሚያስለቅሳችሁ ነገር ቀጠሮ አንጨምርለትም፣ ቀን አንጨምርለትም፣ እድሜ አንጨምርለትም፣ ሰዓት አንጨምርለትም። ዛሬ በኢየሱስ በዚህ በወጣው የእግዚአብሔር ቃል ኃይል ለቆ በኢየሱስ ይሂድ። አላውቅም የሆነ እግዚአብሔር ከላያችን ላይ የሚያፋታው ነገር አለ፣ የሚያጣቅቀው ነገር አለ። የተጣበቀን የያዝን ነገር በኢየሱስ ስም ተቆርጮና በይበሏታ በእዚህ አውጅ በላችሁ ላይ በኢየሱስ ከላይ ላይ ተቀበሉ። ወዲያው በተናገረው ጊዜ ለቅሶ ወዲያው ለቀቀው፣ ነጻ። ወዲያው እኔ በቃ ዛሬ እንደዚህ ልባል እግዚአብሔር ይሁንና እግዚአብሔር መገኘት እዚህ ቤት አለ። እግዚአብሔር ፈጥኖ ይርዳል። አሜን። በብርቱ ተናግሮ ወዲያው አወጣው። ለማናቸው እንዳትናገር ብሎ ተጠንቀቀ። ይህን ካለ በኋላ ወደ ቅፍርናሆም የመጣው ዛሬ የምረዳችሁ ሀሳብ ያችና ቲፕ ናት። ጌታ ቲፕ በቲፕ ራሱ እግዚአብሔር ብዙ ተአምር ይሰራል። አሜን አትልም? ያለው እዩኛይ ስሙኛይ ባነር አይለጥፍ፣ ማስታወቂያ አይለጥፍ፣ እዚህ ነኛይ እዛ ነኛይ። እሱ ለራሱ ቢዝነስ የሆነ ቤት ውስጥ ነው። ኢየሱስ ካለ ሰምቲንግ አለ። አንተም ኢየሱስ ባለበት አካባቢ እንዳጠፋ ሰማ ይላል። ሰው ሁሉ ምናል ሰማ ኢየሱስ እዛ ቤት እንዳለ በጌታ በኢየሱስ እዚህ ቤት ኢየሱስ አለ ይባል። ቤት ኢየሱስ ያለ ይመስላል የለም። ዛሬ ኮንፊርም አደርግላችኋለሁ። ስሙኝ። ምን ይላል ቁጥር ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። እሱ ገብቻለሁ መጥቻለሁ እየመጣሁ ነው አላለም። መጥቶ ነው ለቤት ቁጭ ብሏል። ኢየሱስ ባለበት ሁሉ አለ። ተሰማ፣ ወሬው ተሰማ። ዛሬ ልመርቃት እችን ቤተ ክርስቲያን እዚያ ቤት ኢየሱስ አለ። አሜን። ሰዎች ዝነኛ ሰዎች ሊኖሩበት ይችላል። ታዋቂ ሰዎች ሊኖሩ ይችላል። በሆነ ነገራቸው የሚታወቁ ሰዎች ያሉበት ቤት ሊሆን ይችላል። ይሄ ቤት ኢየሱስ ያለበት አሜን። ግን አንድ ልቡ መፍትሄ ይመጣል። ግዴታ ባለቤቱ ትንቢለን አራር ምንና ጣራ ላይ መሶ እንገጥል አይ እንገጥል ሲል እንገጥል አራቱ አንድ ልብ ዩኒቲ ወደ ዴስቲኒ ያደርሳል። ሲያቤት ባልና ሚስት በጋራ አንድ ነገር ከጀመሩ ወደ ፍጻሜ ያደርሳል። ቤተ ፍጻሜ ያሉ አረጋቸው ያሳያቸው። ከዛ እምነታቸው አይቶ ቀጥታ ምድር ያለ ኃጢአቱን ማስመጣት ይመጣል። እኔ ከሰማይ ረድኤት ለዚህ ሰው ልሰጥ። እነሱ የመጡት አንድ የአልጋ ቁራኛ፣ አንድ የሥጋ በሽተኛ፣ አንድ አካላዊ ሕመም ያለበትን ሰው ለማስመጣት። ኢየሱስ ደግሞ ከአካላዊ መፈታት በፊት የሚያስፈልገው መንፈሳዊ መፈታት። ዛሬ እነቻለሁ በኢየሱስ ሁለንተናዊ የሆነ ፈውስ ያገኝ። እነሱ የመጡት አልጋ ላይ የከረመ ሽባ የሆነ ሰው ዲሊቨር እንዲደረግ ነፃ እንዲወጣ እንዲፈው። ኢየሱስ ፕሮግራሙ ከዛ በላይ ለእኔና ላንቺ ኢየሱስ ለእኔና ላንቺ እኛ ከምናስበው እኛ ቤት ካለው ችግር ያለፈ መፍትሄ ያለው በላችሁ ጨዋቸው አሜን። በትክክለኛው እነሱ የመጡት የዚህ ሽባ ፈውስ ከኢየሱስ ለመቀበል ከኢየሱስ ደግሞ ከመጡበት ፕሮግራም ውጭ ካሰቡትና ካቀዱት ውጭ ስላሰራ እንዲህ አድርግላችሁ ኃጢአትን
በጌታ በኢየሱስ ያልተፈታ ነገራችሁ መፈታት ይጀምራል። እልሃለሁ አልጋን ተሸከምና ምን በል አልጋን ተሸከምና ወይ ቅድም ሰውነት ተሸክሞ ያመጣል። ቅድም በአልጋ ላይ ተጭነህ በሰው ትከሻ ላይ አሁን ግን እኔ ጋር ደርሰሃል። ደርሼልሃል። እኔ ጋር መጥተሃል። መጥቼልሃለሁ። ጉብኝት ሆኖልሃል። አሁን ከዚህ በኋላ በሰው ትከሻ አትኖርም። በእኔ ምሕረትና ይቅርታ ትኖራለህ። የገባው ሰዎች ሜላ ዛሬ ልገላላችሁ በጌታ በኢየሱስ ከሰው ላይ እግዚአብሔር ያውርዳችሁ። ሰው ይደክመዋል፣ ሰው ይዝላል፣ ሰው ተስፋ ይቆርጣል፣ ሰው ለጊዜው፣ እሱ ግን ለዘላለም። አሜን ነው። ሲመጣ የአልጋ ቁራኛ ሆኖ ነው የመጣው። ሲመለስ አልጋ ሻጭ መስሎ ነው የሄደው። አሜን አትልም? አልጋን ተሸክመ ሂድ። ተነስቶ ሲያም ላይ ወዲያው ነው በጌታ በኢየሱስ ወዲያው ይሆንላችሁ። ያምለጸው ወዲያው ያሳገል ወዲያው አልጋውን እንደተሸከመ በኢየሱስ ክርስቶስ ከዚህ ቀን ጀምሮ ልመርቃችሁ፣ ልባርካችሁ። ከዚህ ሰዓት አይለፍ ነገራችሁ፣ ከዚህ ቀን አይለፍ። ዘመናት ያስቆጠረው ቁራኛ ያረጋችሁ የያዛችሁ ነገር ከዚህ ቀን አይለፍ። ወዲያው አልጋውን ተሸክሞ ሁሉም እያዩት ሄደ። ሁሉም እያዩት አልጋ ላይ ሆኖ መጣ። ሁሉም እያዩት ከአልጋ ላይ ሆኖ ሄደ። አሜን። እስቲ አሜን። ታሪክን ቀያሪ የኔ ጌታ ታሪክን ቀየረ፣ ህይወትን የቀየረ። ትናንት ሰዎች በሽባነት ያውቁት ነበር፣ ዛሬ ግን በመፈታት ያውቁታል። እግዚአብሔር አምላክ የተባረከ። ወዲያው አልጋውን ተሸክሞ በሁሉ ፊት ወጣ። እስቲ አሜን። እግዚአብሔር ነገራችሁ በሁሉ ፊት ያውጣል። አሜን። በልባችሁ አዝናችሁ ብዙ ዘመን ያዛችሁትን በአደባባይ ይታላችሁ። አሜን። ሁሉም እያዩት ሲመጣም ሁሉም አይተውታል። ሽባ መሆኑ ሁሉም ያውቃል። ሽባው መጣ። እነዛ አራት ሰዎች የተሸከሙት ሁሉም ያውቃል ሽባ መሆኑ። መተርተሩንም ሁሉም ያውቃል። አሜን ነው ወይ? ትናንትና ውድቀትሽን፣ ሐዘንሽን፣ መጎዳትሽን ብዙ ሰው ሊያውቅ ይችላል። ታሪክሽን ሲቀየር ሁሉም እንደገና እንዳዩት እንዳወሩት እንደሰሩ። አሜን። ከዛ ህዝቡ በጣም ስለዚህም ሰዎች ሁሉ ተገረሙና እንዲህ ያለ ከቶ ነው እግዚአብሔር ይመስገን። እንግዲህ ከዚህ ታሪክ ውስጥ ምን እንማራለን? የመጀመሪያ የምንማረው የመጀመሪያ የሰዎችን መጎዳት እንደ ጉዳት ቆጥረን በቅንነት እንርዳ ከሰዎቹ ህይወት። ሁለተኛ ጉዞ ጀምረን ተስፋ የሚያስቆርጥ ነገር መንገድ ላይ ሲገጥመን ተስፋ ባለመቁረጥ የጀመርነውን ወደ ፍጻሜ እናምጣ። ሶስተኛ እምነታችን ከፍ ያለ እምነታችን ከተሸከመው ሽባ በላይ እምነታችን ከክራውዱ በላይ እምነታችን በኢየሱስ ክርስቶስ ላይ ከሆነ እነዚህ ሰዎች ከቤት ይዘው ሲመጡ በጣም እርግጠኞች ናቸው ኢየሱስ ነፃ እንደሚያወጣ። ስለዚህ እንዲህ ነው ብላል፣ እምነታችሁ የበረታ እምነታችሁ ታላቅ ያለ እምነት እግዚአብሔርን ደስ ማሰኘት አትችሉም። ያለ እምነት አንዳች ነገር ከእግዚአብሔር መቀበል እምነት ከእግዚአብሔር ነገሮችን የምንቀበልበት እጅ ነው። ኢየሱስ ያን ጊዜ ነው እምነታቸውን አይቶ አንተ ሰው ኃጢአትን ተሰሪያ። ስለዚህ እግዚአብሔር ጋር ስንመጣ የምድራዊ ብቻ ሳይሆን የዘላለምን እንደምንቀበል እንወቅ። እስቲ አሜን። ስለዚህ በምን በፓሽን ተስፋ ባለመቁረጥ፣ ስለዚህ በምን በእምነት እንመራለን።
ያን ጊዜ ሰው ሁሉ ዝም የሚያሰኝ እጅ በአፍ የሚያስችል ነገር በቤታችን ይሆናል። ክብር ለኢየሱስ ይሁን።